ጸሎት ብዙ ጊዜ ቦታን የሚፈልግ ወይ ደግሞ ቸርች ስንሄድ ብቻ የምናደርገው ነገር ተደርጎ ሊታሰብ የሚችል ነገር ሊሆን ይችላል። ብዙ ሰዎችም እንደዛ ሊያስቡ ይችላሉ። ነገር ግን ጸሎት ቦታ የሚወስነው ነገር ሳይሆን የጌታ መገኘት የሚወስነው ነገር ነው። የትም ሁኑ፣ መኪና ውስጥ ሁኑ፣ ቤታችሁ ሁኑ፣ ቸርች ሁኑ፣ ስራ ቦታ ሁኑ፣ ለጌታ የሚሆን ጌታን ለማውራት የሚመች ሁኔታ እናንተ እስከፈጠራችሁ ድረስ መጸለይ ትችላላችሁ። ብዙ ሰው ለመጸለይ በጣም ተራራ ይወጣል፣ ይወርዳል። በዚህ ዘመን እንደውም የጸሎት ሩም ብሎ የጸሎት ክፍል አያስፈልግም እያልኩ አይደለም። ጸሎት ክፍል ቢኖራችሁ ጥሩ ነው። ነገር ግን መጸለይ it's not about the place. It's about the presence. Even though you have like a prayer room, if there is not the presence of God, or if you are not in front of God, መጸለይ አትችሉም። በእግዚአብሔር ፊት እንደሆናችሁ አስባችሁ መኪና ውስጥ ብትሆኑ እንኳን መጸለይ ትችላላችሁ። ስራ ቦታ ቢሮ ውስጥ ብትሆኑ እንኳን ቢሮአችሁን ቆልፋችሁ መጸለይ ትችላላችሁ። ቸርች ብትሆኑ መጸለይ ትችላላችሁ። ወክ እያደረጋችሁ ፓርክ ውስጥ ብትሆኑ መጸለይ ትችላላችሁ። ፕሬዘንሱ ነው እንድንጸልይ የሚያደርገን እንጂ ቦታው አይደለም። እና ወገኖቼ ጸሎትን የመሰለ ነገር የለም።